በጣም የምንወዳችሁ የኢትዮጵያ ሕዝብ ስሙልን። ለኛ ለክልል ቤተሰቦች ምንም ቦታ እንደሌላቸው ኢትዮጵያውያኖች አሳይቶናል። እንደ አይነት ስሜትን መግደል እንደ አይነት ስሜት በተነሳሳሽነት ላይ ያለነውን እንደዚህ መግደላቸው እንዴት ከባድ እንደሆነ የሚያሳይ እንደሆነ እናንተ ራሳችሁ እዩ። ከምሽቱ 6 ሰዓት ወተን ነበር። እንደውም እዛ አድረነው ጠብቀን ጨዋታውን ለማየት ጓግተን ነበር። ልንደግፈው ክለባችን ከጎናቸው ሆነን ልንደግፍ ተዘጋጅተን ሳለ ከምሽቱ 7 ሰዓት ሀሳባቸውን ቀይሮ እንደ አይነት ጨዋታ ይተላለፍ በዚህ ስታዲየም ይሁን እያሉ እንዴት እንዳደረጉ እናንተ ራሳችሁ አይታችሁታል። አሁን ይሄ የክልል ባይሆንና የአዲስ አበባ ጨዋታ ቢሆንስ የጊዮርጊስና የኢትዮጵያ ቡና ቢሆን ያስተላልፉ ይሁን እንደ አይነት ነገሮችን ያደርጉ ይሁን የምሎን እናንተ ራሳችሁ እስቲ አስቡት። የኢትዮጵያ ሕዝብ ስሙልን። ይሄን ነገር እንዴት እንዳደረጉ ለምን እንዳደረጉ እንም ወቁልን። ወጫወታ ተላልፎ ሌላ ቦታ ሆኖ ከደጋፊ ጋር ጨዋታው ያለ ደጋፊ አይሆንም። ሲጀመር ኢትዮጵያ ውስጥ ጨዋታ እንደማይሆንም አሳይቶናል። ኢትዮጵያውያኖች ለጨዋታ እንዳልተፈጠረን የሚያሳይ እንደሆነ እናንተ ራሳችሁ ማየት ትችላላችሁ። ያለ ደጋፊ የሚሆን ጨዋታ የለም። የትም እንደምታውቁት ሁሉም ቦታ አይተናል። ጨዋታ በደጋፊ ነው የሚሆነው። ያለ ደጋፊ ያደረጉትን ነገር እንዳያችሁት ነው። ይሁት አሁን ይሄ ሁሉ ደጋፊ ጨዋታ ለማየት ጓግቶ ትላንትና እዛ ሄዶ ያደሩ ናቸው። 12 ሰዓት ወጥቶ ነው እዛ ጋር ሄዶ የተቀመጡት። አሁን ደግሞ በምሽቱ 7 ሰዓት ጨዋታ ተላልፏል በዚህ ስታዲየም። ይሁን ኢቲቪ መዝናኛ ቀርቶ ማለት ነው። እኛ ጋር ለእያንዳንዳችን ቲቪ አምጥቶ ራሱ ቢያሳዩን ይሄ ጨዋታ በቃ አይጥመንም። ኢትዮጵያ ውስጥ ኳስ የለውም፣ ሞቷል። ያው መለስ እንደተናገረ ሜዳውን አርሳችሁ በቆሎ ዝሩ። እኛ አንፈልግም ጨዋታ ከዚህ በኋላ አንደግፍም። የትኛውም ክለብ በመጣል ኢትዮጵያ እንደውም ጨዋታ አለ ኢትዮጵያ ሲያወተሩ ቢባላቱ ወጥቻ አላየውም። ኢትዮጵያ ለኳስ አትሆኑም። እናንተ በቃ በኳስ ሞታችኋል። መሞታችሁን ዛሬ ደግሞ በይፋ አሳይታችሁናል። እናመሰግናችኋለን። የክልል ቤተሰብ ደግሞ ለእናንተ እንደማንሆን አሳይታችኋል። እናመሰግናችኋለን። ፈጣሪ እንደ አይነት ሀሳብ ያመጣችሁትን እናንተን ገሎ ያሳየን እላለሁ። አመሰግናለሁ።